10 ዓመት 5 ዓመት ከዛም በላይ በትዳርሽ ኑሮሽ መደላደልና ጥሩ ኑሮ መኖር ሲጀምሪ ልጆች ደግሞ የተሻለ ቦታ መሆን ሲጀምሩ በተለይ ከዕለታት አንድ ቀን ባልሽ በስልክ ሊሆን ይችላል ከሌላ ሰው ግንኙነት መፍጠር ወይም እንግዲህ በአካልም ደርሰሽበት ሊሆን ይችላል። ከዛም አልፎ ከሌላ ሰው ልጅ መውለድን ሰምተሽ ሊሆን ይችላል። ይሄ ነገር በመፈጠሩ ራስሽን በጣም እያስጨነቅሽና ከራስሽ ጋር በጣም እየተጣላሽ ትናንት ያሳለፍሻቸው መልካም ነገሮችን ከራስሽ ጋር በጣም እያወዛገቡሽ በተለይ ብዙ ነገሮችን ጭንቀት በየቀኑ ጥሩ ያልሆነ ስሜት ለትዳርሽ ያለሽ አመለካከትና ያለው በየቀኑ ያለሽ ስሜት ጥሩ ያልሆነ ስሜት እያሳለፍሽ ነው። በተለይ እንደዚህ አይነት ነገሮች ሲፈጠሩ ለትዳራችን ያለን አመለካከትና እሳቤ በተለይ ከራስሽ ጋር ባለሽ ትናንት ባሳለፍሻቸው መልካምነትሽ ከራስሽ ጋር እየተጋጨሽና ጥሩ ያልሆነ ስሜት በየቀኑ ጭንቀትና ድባቴ እያሳለፍሽ ነው። እንደዚህ አይነት ነገሮች ሲፈጠሩ ለስትረስና ለድባቴ ወይም ማጆር ዲፕሬሲቭ ዲስኦርደር ይዳርጉ ይችላሉ ማለት ነው። ስለዚህ በትዳርሽ እንደዚህ አይነት ነገር ሲፈጠር ባለው ነገር ደስታሽን አስቀጥለሽ መቀጠል ትችያለሽ ማለት ነው። የስነ ልቦና አማካሪ ባዩ ጌታቸው። መልካም